አንድ ችግኝ በመትከሎ ብቻ ለሀገሩ ኢኮኖሚ አስተዋጽኦ ማድረጉን ተገንዝበውት ይሆን? በመሬት መራቆትና በድርቅ ስትፈተን የኖረችው ሀገራችን ኢትዮጵያ ዛሬ በዓለም ፊት አዲስ የኢኮኖሚና የተስፋ ምዕራፍ እየከፈተች ነው። ለመሆኑ አንዲት ችግኝ የአንድን ታላቅ ሀገር የፋይናንስ አቅም እንዴት ልትቀይር ቻለች? ከዚህ ግዙፍ ሀገራዊ ንቅናቄ በስተጀርባ ያለው እውነትስ ምንድነው? ቆይታችን ለዚህ ምላሽ ይኖረዋል። የአንድ ሀገር ገጸ ምድር ሲቀየር ከምድር ገጽታው በስተጀርባ ያለው የምጣኔ ሀብት አቅም በዚያው ልክ አብሮ ያድጋል። ኢትዮጵያ በተለያዩ ጊዜያት በሚከሰት ድርቅ፣ በአፈር መሸርሸርና መራቆት ዋጋ ስትከፍል ኖራለች። ይሁንና ይህ ታሪክ አሁን እየተቀየረ ነው። የዛሬዋ ኢትዮጵያ ታሪኳን በለመለመና ህያው በሆነ አረንጓዴ ቀለም እያደሰችው ትገኛለች። በ2011 ዓ.ም በጠቅላይ ሚኒስትር አብይ አህመድ አነሳሽነት የተጀመረው የአረንጓዴ አሻራ መርሃ ግብር አረንጓዴ ሽፋኗን ለተገፈፈች ምድር ታላቅ ብስራትን ይዞ ብቅ አለ። አዎ ከዚህ ጊዜ አንስቶ ነበር በኢትዮጵያ ምድር የተራቆቱ ተራሮችና መሬቶች ላይ ማራኪ አረንጓዴ ሸማ መታየት የጀመረው። ነገር ግን ይህ አረንጓዴ ማሳያ ላይን ማራኪነት ብቻ የተተው አልነበረም። የኢትዮጵያን የማክሮ ኢኮኖሚ መዋቅር የሚያንቀሳቅስ ባለግዙፍ የፋይናንስ አቅም ሆኗል። አሁን ላይ ዛፎች ለቤት ማገዶነት የሚውሉበት ዘመን አክትሞ ወደ ላቀ የሀገር ካፒታልና የፖሊሲ መንደርደሪያነት የተሸጋገሩበት ወርቃማ ምዕራፍ ተጀምሯል። ዛፍ ስንተክል የተስፋ ዘር እየዘራን ነው እንደሚባለው አረንጓዴነት ዛሬ የህልውናም የኢኮኖሚ ተስፋ ነው። ዓለም አሁን የምትገኝበት የ21ኛው ክፍለ ዘመን የኢኮኖሚ መዋቅር የሚጠይቀው አረንጓዴነትን መሰረት ያደረገ ልማትን ነው። ትላልቅ ዓለም አቀፍ የፋይናንስ ተቋማት እንደ ዓለም ባንክና የዓለም አቀፉ ገንዘብ ድርጅት አይነቶች ብድርም ሆነ ድጋፍ ሲያጸድቁ ፕሮጀክቱ ለአየር ንብረት ተስማሚ መሆኑን እንደ ዋነኛ መስፈርት ያነሳሉ። አካባቢን በሚበክል መንገድ የሚመረቱ ምርቶች በዓለም ገበያ ላይ የማዕቀብና የከፍተኛ ታሪፍ ሰለባ የሆኑ ነው። ስለዚህ የአረንጓዴ አሻራ መርሃ ግብር ኢትዮጵያ ዓለም አቀፉ የኢኮኖሚ ስርዓት የሚጠይቀውን መስፈርት አሟልታ ተወዳዳሪ ሆና እንድትወጣ የሚያደርግ ወሳኝ የስትራቴጂክ አካል ነው። የሀገራትን ተሞክሮዎችን ብንመለከት በ1980ዎቹ የደን ሽፋኗ በሚያስደነግጥ ሁኔታ አሽቆልቁሎ የነበረው ኮስታሪካ ዛፎችን ለሚተክሉ ቀጥታ የገንዘብ ማበረታቻ በመስጠቷ ዛሬ ከኢኮቱሪዝም ብቻ በአመት በቢሊዮን የሚቆጠሩ ዶላሮችን ታገኛለች። በተመሳሳይ ከኮሪያ ጦርነት በኋላ ተራሮቿ በአመድ ተሸፍነው የነበሩት ደቡብ ኮሪያም ተራሮቿን የአረንጓዴ የማልበስ ግዙፍ የእንጨትና የወረቀት ኢንዱስትሪዎችን መገንባት የቻለች ሀገር ሆናለች። የኢትዮጵያ ጉዞም ይህንኑ ስኬት በራሷ አውድ በተሻለ መንገድ የመድገም ሂደት ነው። ባለፉት የለውጥ ዓመታት ውስጥ ብቻ ሀገራችን አስደናቂ ማህበራዊና ኢኮኖሚያዊ አዝመራዎችን አጭዳለች። ከ48 ቢሊዮን በላይ ችግኞችን በመትከል የሀገራችንን የደን ሽፋን ወደ 23.6 በመቶ ማሳደግ ተችሏል። ለዘመናት በቡና ላይ ብቻ ጥገኛ የነበረው የወጪ ንግዳችን የአረንጓዴ አሻራ ፍሬ በሆኑ እንደ አቮካዶ፣ ማንጎና የፓፓያ ምርቶች እየታገዘ ነው። በአረንጓዴ አሻራ የቡና ኤክስፖርት ራሱ ከ230 ሺህ ቶን ወደ 475 ሺህ ቶን በላይ በማደግ ከፍተኛ የውጭ ምንዛሬ እያስገኘ ይገኛል። ከአግሮ ኢንዱስትሪ ግብዓት አንጻርም በይርጋለም ቡሬና ከምቦልቻ ለተቋቋሙ የፍራፍሬ መጭመቂያና የምግብ ማቀነባበሪያ ፋብሪካዎች ዋነኛ የጥሬ ዕቃ ምንጭ በመሆን ከውጪ በዶላር ይገባ የነበረው ምርት በሀገር ውስጥ መተካት ተችሏል። ከስራ ዕድል ፈጠራ አኳያ ኤፍኤስዲ አፍሪካ የተሰኘው ተቋም እንዳረጋገጠው ከሆነ ይህ ውህደት እስከ 700 ሺህ አዳዲስ የስራ ዕድሎችን ፈጥሯል። ከ120 ሺህ በላይ በሆኑ የችግኝ ጣቢያዎች ወጣቶችና ሴቶች ቀጥተኛ የገቢ ተጠቃሚ ሆነዋል። በቱሪዝምና የከተማ ውበት እንደ እንጦጦ ፓርክ፣ ወዳጅነት መናፈሻና ሳይንስ ሙዚየም ያሉ ስፍራዎች የሀገር ውስጥ ቱሪዝምን በማነቃቃት የቢሊዮኖች የገንዘብ ዝውውር ፈጥረዋል። የህዳሴው ግድብ ዋስትና በአባይ ተፋሰስ የሚገኙ የተራቆቱ መሬቶች በደን በመሸፈናቸው የደለል መጠን ቀንሷል። የአረንጓዴ አሻራ ኢኮኖሚያዊ ጠቀሜታ እዚህ ላይ ብቻ ያበቃ። ይህ ሙሉ በሙሉ ከተሰላ ማክሮ ኢኮኖሚያዊ ስትራቴጂ የመነጨ ግዙፍ ራዕይ ነው። ኢትዮጵያ ግቧን ወደ 50 ቢሊዮንና ከዚያ በላይ ችግኞች ለማድረስ ያቀደችው እቅድ በአፍሪካ ቀንድ ትልቁን የካርበን ማከማቻ የመቆጣጠርና የቢሊዮን ዶላር አረንጓዴ ፋይናንስ ፈንድ ወይም ካርበን ክሬዲት በቀጥታ ወደ ሀገር ውስጥ የማስገባት እርምጃ ነው። በአረንጓዴ አሻራ መርሃ ግብር እስካሁን የተተከሉት ከ48 ቢሊዮን በላይ ችግኞች የኢትዮጵያን የወደፊት የእድገት ጉዞ ብሩህ የሚያደርጉ የማይናወጡ ጠንካራ የኢኮኖሚ መሰረቶች ናቸው። ይህ የዛፎች ታሪክ ብቻ አይደለም። ይህ የኢኮኖሚ የህልውናና የትውልድ ሽግግር ታሪክ ነው። በአረንጓዴ አሻራ የምንተክላት እያንዳንዷ ችግኝ የነገው ትውልድ የሚረከባት
ህያው የእድገት ማረጋገጫ ሀብት ናት።